በምድራችን ላይ ካሉ ሕይወት ካላቸው ነገሮች ሁሉ ረጅሙን ዕድሜ ያስቆጠረው ማን ይመስላችኋል? ግዙፉ ነባሪ ዓሣ ወይስ ኤሊ? መልሱ ግን አንዳቸውም አይደሉም። ዛሬ የምናየው ከክርስቶስ ልደት በፊት አልፎ ተርፎ የግብፅ ፒራሚዶች ከመገንባታቸው በፊት ጀምሮ በምድር ላይ ያለን አንድ አስገራሚ ዛፍ አለ። ስሙም ማቱሳላ ይባላል። በአሜሪካ ካሊፎርኒያ ተራሮች ላይ የሚገኘው ይህ ብሪስትል ኮል ፓይን የተባለ የዛፍ ዝርያ በአሁን ሰዓት ከ4850 ዓመታት በላይ ዕድሜ እንዳለው ይገመታል። ይህ ዛፍ በዓለማችን ላይ ካሉ ሕያው ፍጥረታት ሁሉ እጅግ አዛውንቱ ነው። የሰው ልጅ የታሪክ መዝገብ ከመጻፍ ከመጀመሩ በፊት ይህ ዛፍ በምድር ላይ ነበረ። የግብፅ ፒራሚዶች ሲገነቡ ይህ ዛፍ የ1000 ዓመት ጎልማሳ ነበር። ታላቁ የሮም ግዛት ሲመሰረትና ሲፈርስ፣ የዓለም ጦርነቶች ሲካሄዱና የሰው ልጅ ጨረቃ ላይ ሲያርፍ ይህ ሁሉ ዛፍ እዚያው በቦታው ሆኖ ሁሉንም በዝምታ ታዝቧል። አንድ ተራ ዛፍ ቢበዛ 100 ወይም 200 ዓመት ይኖራል ብለን እናስባለን። ማቱሳላ ግን በነፋስ በበረዶና በድርቅ ሳይበገር ለ5000 ዓመታት ጸንቶ መቆሙ እውነተኛ ድንቃድንቅ ያደርገዋል። የሚገርመው ነገር ይህ ዛፍ በትክክል የት ቦታ እንደሚገኝ በሳይንቲስቶች ሚስጥር ተደርጎ ነው የተያዘው። ምክንያቱም ሰዎች ሄደው ጉዳት እንዳያደርሱበት ወይም ቅርንጫፉ እንዳይሰብሩት በመፍራት ነው። የዛፉን ምስል ማየት ቢቻልም ትክክለኛ ቦታው ግን ለደህንነቱ ሲባል አይነገርም። ታዲያ እናንተ ይህ ዛፍ አፍ ቢኖረው ምን የሚነግረን ይመስላችኋል? እንግዲህ ረጅም ዕድሜ መኖር የሚቻልበት ሚስጥርስ ምን ይሆን? አስተያየታችሁ በኮሜንት አጋሩኝ።